የህግ አወጣጥና ተገባበር ላይ በንድፈ ሐሳብ እንዲሁም በተግባር ያገኙትን ስልጠና በመደመር በዘርፉ ውጤታማ ስራ መስራት እንዳለባቸው የማዕከላዊ ኢትዮጵያ ክልል ህዝብ ተወካዮች ምክር ቤት አስገነዘበ። ምክር ቤቱ በወራቤ ዩኒቨርሲቲ ለ5ኛ ዓመት የህግ ተማሪዎች በህግ አወጣጥና ትግበራ ላይ ያተኮረ ስልጠና በወልቂጤ ከተማ ሰጥቷል። ዝርዝሩን አማን ቢካ ከወልቂጤ ቅርንጫፍ አዘጋጅቶታል። የማዕከላዊ ኢትዮጵያ ክልል ህዝብ ተወካዮች ምክር ቤት ጽህፈት ቤት ኃላፊ አቶ ዳዊት ደምሴ በዚህ ወቅት እንዳሉት ምክር ቤቱ በክልሉ ከሚገኙ ዩኒቨርሲቲዎች ጋር በሁለንተናዊ ዘርፎች ላይ አብሮ እንደሚሰራና ይህንኑ አጠናክሮ ይቀጥላል። ይህን ተከትሎ በምክር ቤቱ አዘጋጅነት በወራቤ ዩኒቨርሲቲ 5ኛ ዓመት የህግ ተማሪዎች በህግ አወጣጥና ትግበራ ላይ ያተኮረ ስልጠና መሰጠቱን የተናገሩት ኃላፊው በዚህም ሰልጣኞች በህግ አውጪው ተቋም የወጡ ህጎችን በተግባር ሲመለከቱ ክህሎታቸውን ይበልጥ ይጎለብታል ብለዋል። ወደዚህ ከመጣም በኋላ ያነባሩ ክልል በአዲስ መልክ ከተደራጀ በኋላ በጣም በርካታ አዋጆች ወጥተዋል። እነዚህ አዋጆች ሲወጡ የህግ አወጣጡን ስርዓት ተከትለው በየደረጃው በደንብ ታይተው ተመርምረው ለምክር ቤቱ ከቀረቡ በኋላ ጸድቀው ታትሞ ነው ለህዝቡ ተደራሽ የሚደረጉት። ስለዚህ እዛ እነሱ በጽንሰ ሀሳብ ደረጃ ወሰዳቸው ነገሮች እዚህ በተጨባጭ ማየት ይችላሉ ማለት ነው። በመሆኑም ሰልጣኞች የህግ አወጣጥና አተገባበር ላይ በንድፈ ሐሳብ እንዲሁም በተግባር ያገኙትን ስልጠና በመደመር በዘርፉ ውጤታማ ስራ መስራት እንደሚጠበቅባቸውም አቶ ዳዊት አስገንዝበዋል። በየደረጃው በሚመደቡበት ህግ በሚወጣበት ጊዜ እዛ ቲዮሪ ላይ የተማሩትንም እዚህም በተግባር ያዩትን አዳምረው ህዝቡን ተጠቃሚ ሊያደርግ የሚችል ከሌሎች ህጎች ጋር የማይጣረስ የሀገሪቱን ህገ መንግስት የክልሉን ህገ መንግስት ሌሎችንም ህጎች ጋር የተናበበ ህግ እንዲወጣ በማድረግ ረገድ የበኩላቸውን ሚና እንዲጫወቱ ስልጠናውን የሰጡት በማዕከላዊ ኢትዮጵያ ክልል ህዝብ ተወካዮች ምክር ቤት የምክር ቤቱ የህግ ጉዳዮች አማካሪ አቶ ያሲን ሳኒ በበኩላቸው ሰልጣኞች ቀጣይ የማህበረሰቡ አገልጋይ እንደመሆናቸውና በዘርፉ ያላቸውን ክህሎት መጎልበቱ ለማህበረሰቡ ተገቢውን አገልግሎት እንዲሰጡ ያስችላቸዋል። አስፈላጊ ሂደቶችን አልፈው የጸደቁና በክልሉ እየተተገበሩ ያሉ አዋጆችና ህጎች በሰነድ በተደገፈ መልኩ ተግባራዊ ስልጠና መሰጠቱን የተናገሩት አቶ ያሲን ይህን ከግንዛቤ በማስገባትም በዘርፉ የሚስተዋሉ ውስንነቶችን በመቅረፍ ውጤታማ ስራ መስራት ከሰልጣኞቹ ይጠበቃል ብለዋል። ህጎች ሲወጡ ትክክለኛ አላማቸው ትክክለኛ ደግሞ አድሬስ የሚያደርጉት ነገር ላይ መጀመሪያ ላይ መስተካከል አለበት ማለት በተሰማሩበት ስራ ላይ መስክ ላይ ለህዝቡን ቀልጣፋና ውጤታማ ፍትህን እንዲሰጡ ይረዳል የሚል አጠቃላይ ሆነ አስተያየት ነው ያለን። በወራቤ ዩኒቨርሲቲ የህግ ትምህርት አሰልጣኝ የሆኑት ኢንስትራክተር ኃይሩ ሱልጣን ምክር ቤቱ ላደረገላቸው ጥሩ አቀባበል አመስግነው በቆይታቸውም ሰልጣኞች በተግባር በተመለከቱት ነገር ተጨማሪ እውቀት እንዲያገኙ አስችሏቸዋል ሲሉ አስረድተዋል። በቲዮሪ ያዩትን እዚህ በተግባር እንዲመለከቱና የህግ ግንዛቤያቸው ከፍ እንዲል የተደረገልን አቀባበል በከፍተኛ ተነሳሽነት የነበረውና ተማሪዎቻችን ብዙ ነገሮችን እንዲያውቁ ከክልሉ ምክር ቤት የተሰራልን እንዳለ ነው የተገነዘብኩት። ከሰልጣኝ የ5ኛ ዓመት የህግ ተማሪዎች መካከል ነጻነት መስፍን፣ ሙሉነህ ለማና ፈሪሃት ሙሁዲን ይገኙበታል። በሰጡት አስተያየትም በንድፈ ሐሳብ የተማሩትን በተግባር መመልከታቸው እውቀታቸው ይበልጥ እንዳጎለበተው ገልጸው በተለይም ወደ ስራው ዓለም ሲቀላቀሉ ሂደታቸውን ጠብቀው የወጡ ህጎችና አዋጆች በተገቢው እንዲተገበሩ በማድረግ ኃላፊነታቸው እንደሚወጡም ገልጸዋል። ህጎች ዝም ብሎ አይወጡ ከታች ጀምሮ እስከ ቋሚ ኮሚቴዎች ድረስ መጥቶ እዚህ ደግሞ ምክር ቤት ደርሶ በተለያዩ በህግ ባለሙያዎች ታይቶ እንዴት ተፈጻሚ እንደሚሆኑ በተግባር አይተናል። ትክክለኛ የሆነ የህግ ሰው የህግ ባለሙያ ሆነን እንወጣለን ብዬ ነው የማስበው። ለምን ተቋማትም ይሄን ለፍተዋል። እኛም ከመልፋት ባሻገር ደግሞ ፍሬያማ አድርገውናል ብዬ ነው እማምነው። ህጉን የሚያወጡት ህዝቡን ሪፕሬዘንት አድርገው የሚመጡ ሰዎች እንደመሆናቸው መጠን የህዝብ አገልጋዮች ናቸው። እኛም በዚሁ ልክ ደግሞ ከዚህ ትምህርታችንን ጨርሰን በምንወጣ ሰዓት ላይ ህዝቡን ወክለን ፍትህን የምናሰፍን መሆን እንዳለብን ተምረናል።